ታሪኩ የሚጀምረው ቢዮኮ በምትባል በደቡብ ናይጄሪያ የምትገኝ አንድ ደሴት ውስጥ ነው። በፈረንጆች አቆጣጠር በ1970 ነበር። ሌሊቱን አብረው ካሳለፉ በኋላ ኪሊያን ተመልሶ ወደ ስፔን መሄድ እንዳለበት ያውቃል። ፍቅረኛውን ግን ይዟት ሊሄድ ስለማይችል ብቻውን መሄድ አለበት። ከ33 ዓመታት በኋላ ታሪኩ ወደ ስፔን ይሄዳል። ክለረንስ የምትባል ሴትም እንተዋወቃለን። የአባቷ ስም ጆኮቦ ሲሆን እርሱ ሲሞት ዘመዶቹን ለመጠየቅ ወደ እነሱ ቤት ትሄዳለች። አጎቷ ኪሊያን አሁን አርጅቶ ጤናውም እየተባባሰ ነው። የማስታወስ ችሎታውም እየተዳከመ ስለነበር ሌላው ይቅርና የራሱን ልጅ ዳንኤላን እንኳን ብዙ አይለያትም። ከዛ ክለረንስ ወደ እነሱ ቤት ገብታ የኪሊያንን ዲያሪ ከብዙ ደብዳቤዎች ጋር ታገኛለች። በደብዳቤዎቹም በተደጋጋሚ ወደ አፍሪካ ብዙ ብር ይልክ እንደነበር ታያለች። ለማን ይላኩ እንደነበር ግን ምንም አታውቅም። ከደብዳቤዎቹ ጋር ብዙ ፎቶዎችም ስለነበሩ ስለነሱ ለማወቅ ጉጉት ያድርባታል። አጎቷን በጣም ስላረጀ ምንም ነገር አያስታውስም። አሁን ስለ ደብዳቤዎቹ የምታውቅ አንድ ሴት አለች፣ ጁሊያ ኪሊያንና ጆኮቦን የምታውቃቸው ወጣቶች ከነበሩበት ጊዜ ጀምሮ ነው። ክለረንስም ያንን አውቃ አፍሪካ ውስጥ ያንን ብር ይላክባት የነበረችውን ሴት ማን እንደሆነች ትጠይቃታለች። የጁሊያ መልስ ግን በቂ ስላልነበረ ክለረንስ ራሷ ወደ አፍሪካ ለመሄድና ሁሉንም ለማወቅ ትወስናለች። ጁሊያ ግን አገሩ ከ33 ዓመት በፊት የነበረውና አሁን ያለው አንድ እንዳልሆነ ልታስረዳት እየሞከረች ነው። ከ40 ዓመት በፊት የስፔን ግዛት ነበር። አሁን ግን አፍሪካውያኑ ራሳቸውን ነው የሚያስተዳድሩት። ክለረንስ ይህንን ስትሰማም የመሄድ ሀሳብ አልተቀየረም። ጁሊያን ምንም ብትላት እንደማትቀር ስላየች እዛ ሄዳ ሳይመን የሚባል ሰው እንድትፈልግ ነገረቻት። ክለረንስ ዲያሪውን መልሳ ማንበብ ጀመረች። በ1954 ኪሊያን ወጣት እያለ ከስፔን ተነስቶ ወደ ጊኒ ይሄዳል። በዛ ሰዓት ጊኒ የስፔን ግዛት ስለነበር አገሩን ለማየት ብለው ነበር የሄደው። ግን ከቤት እንደወጣ ታናሽ እህቱ ካታሊና አንድ ደብተር ሰጠችውና ያየው ነገር ሁሉ እዛ እንዲጽፈው ነገረችው። ከዛ ኪሊያን ታላቅ ወንድሙ ጆኮቦንና ዶክተሩ ማኑኤል ሆነው ጉዞ ይጀምራሉ። እዛ ሲደርሱ የእነ ኪሊያን አባት አንቶኒ ይቀበላቸዋል። እዛ ከተማ ውስጥ የሚስተር ጋውዝ የእርሻ መሬት አለ። የኪሊያን ስራም የእርሻ መሬቱን ከግሪጎሪ ጋር ሆኖ መቆጣጠር ነው። ሳይመን የሚባል አንድ አፍሪካዊ ልጅና አንድ ክፍልም ይሰጠዋል። እዛ መኖርም ይጀምራል። በነጋታው የእርሻ መሬቱን እየዞረ በማየት ላይ ያለ አንዲት ቆንጆ አፍሪካዊት ሴት በድንጋይ ላይ ተቀምጣ እየዘፈነችና እያለቀሰች ያያል። እሱን ስታየው ግን በፍጥነት ተነስታ ትሄዳለች። ከዛ ተመልሶ ሊሄድ ሲል ግሪጎሪዮ አንዲት ልጅን ብር ከፍሎ ከእሷ ጋር ሲተኛ ያገኘዋል። በኋላ ግን ብርም ሊከፍላት ፈቃደኛ እንዳልነበር ሲያይ ኪሊያን በጣም ይናደዳል። ኪሊያን ጊኒ ውስጥ በነበረበት ጊዜ የልጅነት ጓደኛውም ጁሊያም እዛ ደሴት ውስጥ ትኖር ነበር። አባቷ በከተማው አንድ ሱቅ ስለነበረው እዛ ነበር የምትሰራው። እሷ ግን ጆኮቦ ወደሚሰራበት የእርሻ ቦታ መሄድ ነበር የምትፈልገው። በዛ ቀን ምሽት ኪሊያንና ታላቅ ወንድሙ ጆኮቦ በጁሊያ ቤተሰብ ለራት ተጠርተው ይሄዳሉ። ግን እዛ የነበሩ ወንዶች እንዳለ የሚያወሩት ስለ ሴቶቹና ስለነበራቸው ግንኙነት ብቻ ነው። ባለትዳር ቢሆኑም ምንም አይመስላቸውም። ጆኮቦና ኪሊያን ግን በወሬያቸው ብዙም ደስ ያላቸው አይመስሉም። ብዙም ሳይቆዩ ለመሄድ ይነሳሉ። ጆኮቦ እንኳን ከጁሊያ ለመሸሽ እየሞከረ ያለ ይመስላል። ኪሊያንም ተከትሎት ወጣና ተያይዘው ወደ ሳንታ ኢዛቤል ይሄዳሉ። ሳንታ ኢዛቤል የመናፈሻ ቦታ ሲሆን እዛ የሚመጣ ወንድ ሁሉ ገንዘቡን ሴቶቹ ላይ ለማጥፋት ነው። ኪሊያንም ወደዛ ሲመጣ የመጀመሪያውን ቢሆንም አሪፍ ጊዜ ያሳልፋል። በዛ ምሽት ጁሊያ እነሱ ወደ ነበሩበት መጣችና ጆኮቦን ታገኘዋለች። በንዴትም ታናግረው ነበር። ጆኮቦ ግን አሁን ከእሷ ጋር ትዳር ለመመስረት ዝግጁ እንዳልሆነ ይነግራታል። በኋላ ከማኑኤል ጋር መቀራረብ ስትጀምር ግን እርሱም መቅናት ይጀምራል። አንድ ቀን የጁሊያ አባት ከአንድ አፍሪካዊ ጋር ይጣላል። አፍሪካዊው በነጮቹ መገዛት የሰለቸው ይመስላል። ስፔናዊ ግን አገሩን እያሰለጠኑት እንደሆነ ነበር የሚያስበው። በዛ ቀን ምሽት ኪሊያን ክፍል ውስጥ አንድ እባብ ያገኝና ይገድለዋል። ኪሊያን በዚህ ተናዶ የማን ጥፋት እንደሆነ ለማወቅ ሲሞክር ሳይመን ኢማሩ የተባለ አንድ ልጅ እንዳስገባው ይናገራል። በዚህ ምክንያት ኢማሩ በኃይል ሲቀጣ በመጨረሻ ኢማሩ እባቡን ያስገባው እሱ እንዳልሆነና ግሪጎሪዮ እንደሆነ ይናገራል። ኪሊያንም እንደገና ወደ ግሪጎሪዮ ሄዶ አንዴ ይመታዋል። ግን እባቡ መጀመሪያ ነድፎት ነበርና መርዙ ተስፋፍቶ ራሱን ስቶ ይወድቃል። ሆስፒታል ወስደውት እንዲተኛ ያደረጉና አንዲት ቆንጆ ማስክ ያደረገች ነርስ ትከናከነው ጀመር። አባቱ አንቶንም በልጁ ተጨንቆ ወደ አስተዳዳሪው ኦስ ይዞት ይሄዳል። ኦሴ የከተማው አስተዳዳሪ ሲሆን የአንቶን የቅርብ ወዳጅም ነው። ዛሬ ደግሞ ልጁ ባሲላ ሞሲን የምታገባበት ቀን ነው። ኪሊያን እንዳያት በጣም ይደነግጣል። መጀመሪያ ወደ አፍሪካ በመጣበት ቀን በእርሻ መሬቱ ያያት ቆንጆዋ ሴት ነበረች። ከቀናት በኋላ ኪሊያን አባቱ በጣም እንደታመመና በቅርብ እንደሚሞት ይሰማል። ባሲላ ደግሞ ሆስፒታል ውስጥ የምትሰራ ነርስ ብትሆንም በባህል ሕክምናው እምነት ነበራት። ለዚህም ኪሊያንን ጠርታ ወደ የባህል ሐኪሙ እንዲወስደው ነገረችው። በዛ ምሽት አንቶን አልጋው ላይ ሆኖ ሚስቱ ምን ያህል እንደሚወዳት ይናገር ነበር። ከዛ ግን ብዙም ሳይቆይ ህይወቱ ያልፋል። ጆኮቦ በአባቱ ሞት በጣም ስላዘነ ጁሊያ ልታጽናናው እሱ ጋር ትሄዳለች። ከዛ ግን አቅፎ ሊስማት ሲሞክር ወደ ኋላ ገፋችውና አሁን ከማኑኤል ጋር ቀለበት እንዳሰሩ ነገረችው።
ክለረንስ ወደ አፍሪካ እንደመጣች መጀመሪያ ያየችው የአንቶን መቃብር ታገኛለች። ግን አሁን ከተማ የሚተዳደረው በጥቁሮች ስለሆነ ነገሮች ለሷ ቀላል አልነበሩ። አስተዳዳሪውን ስታገኘው የተወሰኑ ወረቀቶችን አሳያት። ከዛ ኢኒኮ የሚባል ልጅ ጠርቶ ሆቴሏ እንዲያደርሳት ይነግረዋል። ኢኒኮም እንደተባለው እየሄዱ እያለ ወንድሙ ላሃን አገኙትና አብሯቸው ይሄዳል። ላ በቀላሉ ከሰው ጋር የሚግባባ ልጅ ነው። ኢኒኮ ግን የሱ ተቃራኒ ነበር። ቀጥለውም ሁለቱም ክለረንስን ይዘዋት ወደ አንድ ባር ሄዱና መዝናናትን ጀመሩ። ግን ብዙ ማስተማማኝ ስላልነበር መጠቀቅ ነበረባቸው። እየቆየ ሲሄድ ኢኒኮም ማውራት ይጀምራል፣ ዳንስም ያለማምዳታል። በሄዱበት ፎቶ እያነሳች እንደ ማስታወሻ ታስቀምጠውም ነበር። ክለረንስ ከመጣች ከቀናት በኋላ አንድ ችግር ይፈጠራል። ጥቁሮቹ አገራቸውን ለቃ እንድትሄድ ይጠይቃሉ። ክለረንስ ግን በቀላሉ ተስፋ የምትቆርጥ አይነት አልነበረችም። እነሱም ሊያስገድዷት ስላልቻሉ ወደ አንድ ትልቅ ሰው ይዘዋት ሄዱ። ሰውየው ሳይመን ነበር። ሳይመን እስካሁን ኪሊያንን፣ ጆኮቦንና አንቶኒን ያስታውሳቸዋል፣ ግን ምንም ነገር ሊነግራት አልፈለገም። ክለረንስ ቤተሰቦቿ ብዙ ብር ወደዚህ ይልኩ እንደነበርና የባሲላን ፎቶ ታሳያቸው ጀመር። ኢኒኮ ፎቶውን ሲያይ በጣም ይደነግጣል፣ ምክንያቱም ፎቶ ላይ ያለችው ሴት እናቱ ነበረች። ምንም ጊዜ ሳያጠፋ ክለረንስን ይዟት ወደ እናቱ ቤት ይሄዳል። ባሲላ አሁን አርጅታ ትልቅ ሴትዮ ብትሆንም ከዓመታት በፊት የተፈጠረውን ነገር እያንዳንዱን ታስታውሳለች። አንቶን እንደሞተ ኪሊያን ስፔን ሄዶ መኖር ጀመረ። ከ3 ዓመት በኋላ በ1957 ግን ተመልሶ ወደ አፍሪካ ይመጣል። ያኔ ባሲላ ከባሏ ሞሲ ልጅ ወልዳ ነበርና ህፃኑ ኢኒኮ አለችው። ከዛ በኋላ ግን ነገሮች አሪፍ አልሆኑም። ጆኮቦ እየጠጣ እየሰከረ ያመሻል። ኪሊያንም ከሌሎች ሴቶች ጋር ጊዜ ማሳለፍ ያስጠላው ጀመር። በነጮቹና ጥቁሮቹ መሃል የነበረውን ውጥረት እየከረረ መጣ። በሄዱበት መጣላት ኮመን ነገር ሆነ። የዓመት ፈረንሳይና እንግሊዝ ጥቁሮቹን መግዛት ያቋረጡበት ዓመት ነበር። ስፔንም በቅርቡ እንደዛ እንድታደርግ ይጠብቁ ነበር። አንድ ቀን ባሲላ ወደ ጁሊያ መጣችና ጓደኛዋ ጉስታቮ በከባድ እንደተጎዳ ትነግራታለች። ጊዜው በጣም አደገኛ ስለነበር ማን እንደዛ እንዳደረገው እንኳን ሊያውቁ አልቻሉም። ሆስፒታል ውስጥ ደብቀው ሊያድኑት ብቻ ይሞክራሉ። ምሽት ሲሆን ግን ሁሉም ሄደው ኪሊያንና ባሲላ ብቻ ሆስፒታል ውስጥ ይቀራሉ። ኪሊያን ባሲላን ካየበት ከመጀመሪያው ቀን ጀምሮ ነበር የወደዳት። ይሄ ሁሉ ቀንም ሲጠብቃት ነበር። ካሁን በኋላ ግን ምንም ጊዜ ማጥፋት አልፈለገም። እንደሚወዳትም ነግሯት ሌሊቱን አብረው ያሳልፋሉ። ከዛ ቀን ጀምሮ ምሽት ሰው በሌለበት ወደ ሆስፒታሉ እየመጣ አብረው ጊዜ ያሳልፉ ጀመር። ከ5 ዓመታት በኋላ በ1962 ሀገሪቱ ነፃነቷን ታገኛለች። ከዛ በኋላ ሁኔታዎች እንደነበሩበት እንደማይቀጥሉ ሁሉም ያውቃሉ። አንድ ቀን ኪሊያን ከስፔን አንድ መልእክት ተላከለትና ከፍቶ ሲያነበው ታናሽ እህቱ ካታሊና እንደታመመች ይነግሩታል። ብዙ በህይወት የመትረፍ እድልም የላትም። ኪሊያን ለእህቱ ሊደርስላት ስለፈለገ ለባሲላ ደብዳቤ አስቀምጦ ወደ ስፔን ይጓዛል። እዛ ሲደርስ በጣም ደክሟት አልጋ ላይ ተኝታ ነበር ያገኛት። ከድብርቷ ለማላቀቅ መጽሐፍ ያነብላት ነበር። እሷ እንኳን ብዙም የወደደችው አትመስልም። ከጥቂት ቀናት በኋላ ጆኮቦ ወደ አፍሪካ ሲመለስ፣ ኪሊያን ግን ከእናቱ ጋር ስፔን ውስጥ እንዲቆይ ይወስናል። ጆኮቦ አፍሪካን እንደገባ ጁሊያን ሄዶ ያገኛትና ካርመን የምትባል አንዲት ቆንጆ ሴት እንደተዋወቀ ይነግራታል። ጁሊያም ለሱ ደስተኛ እንደሆነች ስትነግረው ውስጧ ግን ደስ እንዳላላት ያስታውቅ ነበር። ጆኮቦ አሁንም ጁሊያን ይወዳታል። ጁሊያ ግን ብትወደውም ለባሏ ታማኝ ሚስት ነበረች። ጆኮቦ ሊስማት ሲሞክር ከቤቷ እንዲወጣ ነገረችውና በዛ ይለያያሉ። በነጮቹና በጥቁሮቹ መሃል የነበረውም ክርክር አሁንም እየሰፋ ነው። ሁሌም ጨለማ ሲሆን ወደ ሆስፒታሉ ድንጋይ እየወረወሩ ይረብሻሉ። አንድ ምሽት ባሲላ ወደ ቤቷ እየሄደች እያለ ከኋላዋ በመኪና እየተከታተሏት እንደሆነ ታያለች። ብዙ ሳትርቅም 3 ሰዎች ከመኪና ወርደው ይመቷት ጀመር። በኃይል ጎትተውም ወደ ጨለማ ቦታ ወሰዷትና እዛ ከሰዎቹ አንዱ ጆኮቦ እንደነበር ታያለች። እንደገና ፍርሃቷ ሲጨምር ይታወቃታል። ክለረንስ ይህንን ስትሰማ ከልቧ አዘነች። እንደዛ አይነት ተግባር ከአባቷ አልጠበቀችም ነበር። በሱ ፈንታም ባሲላን እሷ ይቅርታ ጠየቀቻት። ባሲላ ግን የእሷ ጥፋት እንዳልሆነ ነበር የመለሰችላት። በንጋታው ባሲላ እንደዛ ሆነ ያገኛት ሰው ሳይመን ነበር። ሊረዳትም እየሞከረ እያለ ለማንም እንዳይናገር ቃል አስገባችው። ጥቃቷ ግን ከባድ ስለነበር ትከሻዋም ላይ ስብራት ነበራት። ከቀናት በኋላ ኪሊያን ከስፔን ተመልሶ ሲመጣ ባሲላ ፊት ላይ የነበረውን ቁስል ያያል። ግን እሷን ከማናገሩ በፊት ጆኮቦን ማግኘት ነበረበትና ሊጠይቀው ሆስፒታል ይሄዳል። በዛ ሰዓት ጆኮቦ በጠና ታሞ ሆስፒታል ተኝቶ ነበር። ሳይመን ደግሞ ባሲላ ስለደረሰባት ጥቃት ለባሏ ሞሲ ይነግረዋል። በኋላ ኪሊያን ለባሲላ ስለ ቁስሉ ሲጠይቃት በውሸት የመኪና አደጋ እንደሆነ ነገረችው። በወሬያቸው መሃል እሱ ጆኮቦ እንደታመመና እንድትጸልይለት ሲነግራት፣ እሷ ግን ጥላቻም አለባትና እንዲሞት ትመኝ ነበር። የባሲላ ባል ሞሲ እውነቱን እንደሰማ ጓደኞቹን ጠርቶ ጉዳዩ ራሱ በኃይል እንዲፈታው ወሰነ። መጀመሪያ ከጆኮቦ ከሆነው ጥቃት ላደረሱባት 2 ሰዎች በገመድ ተሰቅለው እንዲሞቱ አደረገ። ኪሊያን ይህንን ሲያይ በጣም ደንግጦ ወደ አስተዳዳሪው ሄዶ ስለ ጉዳዩ ይጠይቀዋል። ያኔ ባሲላ ላይ ለደረሰው ነገርም እውነቱን ይሰማል። ሳይመን እና ኦሴ ኪሊያን ከባሲላ ጋር ያለውን ግንኙነት ያውቃሉ። አሁን ደግሞ ሞሲ ጆኮቦን ሊበቀለው እያሰበ ነው።
ኪሊያን ወንድሙን ለማዳን ጣልቃ ከገባ ጉዳዩ የከፋ እንደሚሆን ስለሚያውቁ ምንም ነገር እንዳያደርግ ይመክሩት ጀመር። ምክንያቱም ሞሲ ኪሊያን ከሚስቱ ጋር ግንኙነት እንዳለው ካወቀ ያለምንም ድርድር ይገድለዋል። ያ እንዲፈጠር ደግሞ ማንም አልፈለገም። ኪሊያን ምንም ሳይናገር ሆስፒታል ሄዶ ወንድሙን ይመታው ጀመር። ተናዶ ስለነበር በጣም በኃይል ነበር የመታው። ጃኮብም እያለቀሰ እንዲምረው ይለምነው ጀመር። በዛ ምሽት በጣም ሰክሮ ስለነበር አውቆ እንዳላደረገው ለወንድሙ ያብራራለታል። ኪሊያን ግን አሁንም እንደተናደደ ነው። ጨለማ ሲሆን ባሲላ ወዳለችበት ሄዶ በወንድሙ ፈንታ እሱ ይቅርታ ይጠይቃታል። ከልቡ አዝኖ ስለነበር በስፓኒሽ ቋንቋ ነበር ሲያወራት የነበረው። ባሲላ ግን አሁን እሱን ይቅር ለማለት አትችልም። በነጋታው እንዲያወሩ ነግረውም በዛው ይለያያሉ። በቀጣዩ ቀን ሁሉም ሰራተኞች ለመዝናናት ወደ ሳንታ ኢዛቤል ይሄዳሉ። ግን ግማሽ መንገድ እንደተጓዙ ኪሊያን ከመኪናው ወረደና እነሱ እንዲሄዱ እሱ እንደሚደርስባቸው ይነግራቸዋል። በመንገዱ መሃልም ብቻውም ይቀራል። ምን እንደሆነ ባያውቅም መጥፎ ነገር ሊፈጠር እንደሆነ ግን ውስጡ እየነገረው ነው። ሞሲ በዛ ምሽት ጃኮቦ እንዲገድለው እያሰበ ነው። ጠበንጃውን ይዞ ወደ ሆስፒታሉ ሲገባ ግን ያልጠበቀው ነገር ነበር ያገኘው። ጃኮቦም ጠበንጃ ይዘዋል። ሞሲ ከመተኮሱ በፊት ጃኮቦ ተኩሶ ሞሲን ይገድለዋል። ከጭንቅላቱ ደም እየፈሰሰ መሬት ላይ ሲወድቅ ጃኮቦ ምንም ማድረግ እንዳለበት አያውቅም ነበር። ኪሊያን አሁንም ባሲላ ምን ያህል እንዳዘነች ሲያይ የመጨረሻ ውሳኔውን ይወስናል። ጃኮቦ ከከተማው ወጥቶ ወደ ስፔን መመለስ እንዳለበት፣ ካሁን በኋላ እዚህ ሊቆይ አይችልም። አገሩ ሄዶ አዲስ ህይወት መጀመር አለበት፣ ካልሆነ ጥቁሮቹ እንደሚገድሉት የታወቀ ነው። ሞሲ ከሞተ ከቀናት በኋላ ባሲላ ማንም ሳያያት ኪሊያን ጋር ትመጣለች። አሁን ያ የድሮ ፀጉሯ የለም። ሞሲም የቅርብ ዘመድ የለውም። አንድ ልጇን ለእናቷ ሰጥታ እሷ ወደ አንድ ገጠር ለመሄድ ነው የወሰነችው። ከሁሉም ተደብቃ መኖር ነው የምትፈልገው። ከዓመታት በኋላም ሁሉም የእሷ ጉዳይ ሲረሱት ተመልሳ ለመምጣት ትወስናለች እንጂ አሁን እንደፈለገችው መኖር እንደማትችል ገብቷታል። በነዛ በምትጠበቅባቸው ዓመታት ግን መጥቶ እንዳይፈልጋት ኪሊያንን አስጠንቅቃው ትሄዳለች። አሁን አገሪቱ ከስፔን ግዛት ሙሉ ለሙሉ ነፃ ያወጣችበት ዓመት ነው። አዲስ የመጣው መንግስታቸውም አዲስ ስም ሰጣትና ዘ ሪፐብሊክ ኦፍ ኢኳቶሪያል ጊኒ ብለው ይጠሯት ጀመር። አሁን ጥቁሮቹ የበላይነት አላቸው። አንድ ቀን ኪሊያን ብቻውን እየሄደ እያለ ሰዎች መጥተው መኪና ውስጥ እንዲገባ ነገሩት። የሞሲን ሞት ሊበቀሉ የፈለጉ ሰዎች ነበሩ። መጀመሪያ የራሱን መቃብር እንዲቆፍር ካደረጉ በኋላ በአካፋው ጀርባውን ይመቱታል። ጃኮቦ ቀድሞ ከዛ ስላመለጠ ለሱ ጥፋት ወንድሙ መክፈል አለበት ብለው ያምናሉ። አጋጣሚ ግን ኪሊያንን ከመቅበራቸው በፊት ሳይመን መጣና አቋረጣቸው። ባሲላና ኪሊያን ስለሚዋደዱ አብረው እንዲሆኑ እንድፍቀድላቸው ብለው ጠየቃቸው። እነሱም ብዙ ሳያካብዱ ተስማምተው ኪሊያን እንዲሄድ ፈቀዱለት። ከዛ ቀን ጀምሮ ኪሊያን ከሳይመን ጋር መኖር ጀመረ። በእርሻውን መሬት ስራ ይሰራ ነበር። ስፔናውን በከተማ ምንም ስልጣን ስላልነበራት ነጮቹ ወደ ሀገራቸው መሄድ ጀምረዋል። ኪሊያን ግን ባሲላን ትቶ መሄድ አልፈለገም ነበር። ጁሊያም ይህንን አውቃ ባሲላን አፈላልጋ አገኘቻትና ሁለቱንም እንዲገናኙ አደረገች። ባሲላ በደረሰባት ጥቃት ምክንያት ከአሁን በኋላ ልጅ መውለድ አትችልም። ኪሊያን ግን አሁን ባላቸው ቤተሰብ ደስተኛ እንደሆነ ይነግራታል። ከዓመታት በፊት ላሃ የሚባል ልጅ ወልዳ ስለነበር ኢኒኮን ጨምሮ 2 ልጆች ነው ያሏቸው። ይሄ ደግሞ ለነሱ በቂ ነበር። አራቱም ሆነው ወደ ስፔን ለመሄድ ወስነው ጀልባዋ እስክትመጣ ይጠብቃሉ። ከዛ የኪሊያን ተራ ሲሆን ግን ባሲላ መሄድ እንደማትችል ነገሩት፣ ምክንያቱም እሷ ጥቁር ስለሆነች። በኋላ ግን ባልና ሚስት እንደሆኑ ሲያውቁ እሺ ብለው ፈቀዱለት። ግን እንደገና ሌላ ችግር አገኙ። ልጆቿን መውሰድ አትችልም። ባሲላ ደግሞ እነሱን ትታ መሄድ አትችልም። አሁን ምን ማድረግ እንዳለባቸው ስላላወቁ ቆመ ማሰብ ጀመሩ። ሁሉም ወደ ስፔን እንዲሄዱ አይፈቅዱላቸውም። ኪሊያን ከነሱ ጋር ከቆየ ደግሞ ለሱ አደገኛ ነው የሚሆነው። በዚህ መሃል ግርግር ተነስቶ ሰዎች መሯሯጥና መሞት ሲጀምሩ ኪሊያንና ባሲላም ወደ ቤታቸው ተመለሱ። ኪሊያን እዛ መኖር ይጀምራል። አንድ ቀን ባሲላ ስለነሱ ባህል ስታስረዳው 2 አይነት የጋብቻ ስርዓት አላቸው። አንዱ ድንግል ሆነው የሚጋቡት፣ ሌላው ደግሞ ተዋደው ብቻ የሚጋቡት። አሁን እሷ ድንግል ባትሆንም ልቧ ግን እንደሰጠችው ስትነግረው ማንም በሌለበት ይጋባሉ። በህግ እውቅና ባይኖረውም እርስ በራሳቸው ግን ይተማመናሉ። አፍሪካ ውስጥ ሆነው እንደ ቤተሰብ መኖር ጀመሩ። ግን ከወራት በኋላ እንደገና ግርግሩ ይነሳል። ነጮቹ ከከተማው እንዲወጡና ተመልሰው እንዳይመጡ ትዕዛዝ ይተላለፍባቸዋል። አሁን ክለረንስ ማወቅ የፈለገችውን እውነት አግኝታለች። ከባሲላ የተማረችውን ዘፈን ይዛ ለኪሊያን ትዘፍንለት ነበር። ኪሊያን በዘፈኑ ባሲላን አስታውሶ ክፍል ውስጥ ሆና በሀሳቡ ያያት ጀመር። ከዛ ግን ብዙም ሳይቆይ የመጨረሻ ትንፋሱን ይተነፍሳል። ክለረንስም ኪሊያን እንደሞተ በደብዳቤ ለባሲላ መልእክት ላከችላት። ባሲላ ደብዳቤው እንዳነበበች ከዲያሪው ጎን አስቀመጠችውና ራሷን ለማጥፋት ባህሩ ዳር ትሄዳለች። ከዓመታት በኋላ ኢኒኮና ላሃ ክለረንስን ሊያገኟት ወደ ስፔን ይጓዛሉ። ኪሊያን ይኖርበት የነበረውን ቤት እያዩ ፊልሙ ያልቃል።